ይቅርታ አርጊልኝና ቡዜ እየወረድሽብኝ ነው ምክንያቱም ካንቺ ማይጠበቅ ለነገሩ ይቅርታ አርጊልኝ እኔ ካንቺ ምንም አልጠብቅም እና ኤፋ ራሱ ሲያወራ አንተ ዝም በል በዝምታ ተባበረኝ ለምንድን ነው የሚተባበርሽ ስንት ነገር ከደረሰበት ስንት ነገር ሲደርስበት ጣቢያ ታስሮ ስንት በደል ሲደርስበት ሲመታ ሲገረፍ ሄደሽ አይዞ ያላልሹ ሴትዮ ዛሬ ላይ ግን መጥቶ አብርሃምን ዴቨን ሲያወራ ጣልቃ ገብተሽ አንተ በዝምታ ተባበረኝ ብለሽ የምትዩ ምን ማለት ነው ስለዚህ በዚህ ልክ አታስቢ ብዬ ነው ሁሉ ጊዜ መልእክቴን ምናገረው በቃ ጥፋት ካለብሽ እንደ ጥፋትሽ ጥሩ ነገር ሰሪ ጥሩነትሽን አወራለሁ መጥፎ ነገር ሰሪ ደግሞ መጥፎነትሽን አወራለሁ እነሱ እንዳያወሩ አትከልኪያቸው ነገሩ ድፍርስርስ ያለው በመከናየት ነው በያስባለሁ ሁሉም እውነት ሊወጣ ነው በያስባለሁ በዚህ አጋጣሚ የእያንዳንዱ ሰው እውነት አውጥቷል በደል የደረሰባቸውን ሰዎች በሙሉ ይቅርታ መጠየቅ አለባት ሄርሜላ ለምን በሷ ምክንያት የተነሳ አብርሃም ከብዙ ሰዎች ጋር ተጣልቷል ከብዙ ሰዎች ጋር ተቀያይሟል ኢቭን ከወንድሙ ጋር ተቀያይሟል ብትቺ ወተሽ ያስቀየምሻቸውን ሰዎች ነገም በሌላ ዙሪያ ለመገናኘታቸው አይቀርም የሰው ልጅ ተጣልቶ አይቀርም ተቀያይሞ አይቀርም ብዙ ነገሮች ስላሉ በመጥፎም በጥሩ መገናኘታቸው ስለማይቀር ብትቺ ወተሽ ያስቀየምሻቸውን ሰዎችን ይቅርታ ብትጠይቂ ደስ ይለኛል አብርሃም ከአንድ ሴት አይደለም ከ10 ሴት ማስረገዝ ይችላል 10 ሴት ማስረገዝ ይችላል ከ10 ሴት መውለድ ይችላል ግን ከሩታ ራስ ብቻ ይራቅልን ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እናንተስ ውሏችሁ አዳራችሁ ቆይታችሁ እንዴት ነው ሰላማችሁ በያላችሁበት ጤናችሁ ስራችሁ ሁሉ የምታደርጉት ሁሉ ቤተሰቦቼ የተባረከ ይሁንና ሰላማችሁ ይበዛ ይሁን ብዬላለሁ እንግዲህ ዛሬ ከላንዱ ጋር መጥቻለሁ በድጋሚ ላንዱ ቤተሰብ ሰላም በልልኝ ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁልን እንደምን ቆያችሁልን እኛ በጣም ደህና ነን እግዚአብሔር ይመስገን እናንተም ሰላምና ጤና ብዝት ይበሉላችሁ የኛ ውድ ቤተሰቦች እንግዲህ ዛሬ እዱ ጠርታኛለች እስኪ ድንገት ነው የጠራችኝ ለምን ጠራችኝ አላቅም ምናልባት የሆነ ያሰበች ነገር ካለ እስኪ ትንገራ እሺ ቤተሰብ እንግዲህ ያው አንዳንድ ነገር ሳይ ያው ውስጤ ላይ ጥያቄ ሲፈጠር እመጣለሁ ብያችኋለሁ ትላንት ባያችሁት ቪዲዮ ትንሽ የሚያስቀይም ነገር ስላለ ነው ምንድነው የሚያስቀይመው ነገር ሰው በራሱ ላይ ሲሆን ነገሮችን ያቀላል በሰው ላይ ሲሆን ደግሞ ነገሮችን ያከብዳል ምንድነው እሱ ልናገር የመጣውበት ምክንያት ባለፈው አንድ 8 ቀን ወር አንድ ሳምንት ማለት ነው ሄርሜላ ጠፍታ ነበረ አሁን ደግሞ ተገኝታለች በመገኘቷ ደስ ብሎኛል ዝም ብላ የጠፈችበት ጉዳይም ትንሽ ቢያበሳጨኝም በመገኘቷ ቅርቤ ደስ ብሎኛል የሷ ቤተሰቦች አድናቂዎች ስለተገኘች እንኳን ደስ ያለችሁ ማለት እወዳለሁ በዛ ልክ ደግሞ ጥፋትም አጥፍታለች ጥፋቷ ደግሞ ውስጤን አሳዝኖኛል አስከፍቶኛል እሷ በጠፋችበት ሰሞን ብዙ ቤተሰብ ብዙ ነገር ደርሶበታል ብዙ ነገር ተናውጧል ብዙ መደረግ ያልነበረበት ነገር ተደርጓል እሷ ግን ነገሮችን ቀለል አድርጋ በመምጣቷ ነው ያበሳጨኝ ይሄን ዓለም የሚያስጠፋት ነገር አይደለም እሷ አካብዳውም ሊሆን ይችላል አላቀም ያደረገችው የሆነ እንትን ያለችው ነገር የሚያስጠፋት ነገር አይደለም እውነት ከሆነ ማለት ነው እንደ እውነቱ ስናወራ ግን እሷ እዛ ጋር እንዲህ ስለሆንኩ ነው የጠፋሁት ብላ ነው ያለችው እሷ በመጥፋቷ ደግሞ ብዙ ነገር ደርሷል እነ ሩታ ላይ እነ ዳኒ ላይ እነ ኤፋ ላይ ብዙ ነገሮችን ደርሷል እና ትናንትና ባያችሁት ቪዲዮ አብርሃም ነገሮችን ቀለል አድርጎ ነው በራሱ ላይ ሲሆን ግን እጅግ በጣም አክብዶት ነበረ እጅግ በጣም አክብዶት ዙሩን እስከ ምን ድረስ ልበላችሁ በጣም አክሮት ነበረ ግን በሰው ላይ ሲሆን ደግሞ ነገሩን ቀለል አድርጎ ነው በቃ ለተደረገው ነገር ይቅርታ የስንት ሰው ሞራል ነው የተነካው የስንት ሰው ነገር ነው የተበላሸው ስንት ነገር ነው የደረሰው በተለይ ኤፋ አሁን በታሰረበት ሰዓት ብዙ በፖሊሶች ማስፈራራት በፖሊሶች መመታት መደብደብ ሁሉ ደርሶበታል እሱ ይሄንን ሚዲያ ላይ አውጥቶ መናገር እንትን ስላለበት አይደለም ስላልተናገረ አይደለም እንትን ያለው እና ብዙ ነገሮች ደርሶበታል ብዙ መመናጨቅ
እንግዲህ እስር ቤት የምታውቁ ሰዎች ስለ እስር ቤት ምቾት የለም የነበረው ምቾት አጥቷል። ኮንፈርት ሳይኖረው ነው በዛ በታሰረበት ቀናቶች ራሱ አሳልፎ የወጣው። እስር ቤት ምንም ኮንፈርት የለም፣ የሚተኛበት ነገር የለም። አውቃችኋል ወይ? በሰሌን ወር በሆነች በስጋጃ በብጣሽ ነገር ነው የሚተኛው። ብዙዎች በተሰበሰቡበት ለብቻ አይደለም እስር ቤት ውስጥ የሚተኙት። ስብስብ ብሎ ከ20 ከ30 በላይ ባለበት ሰው መሀል ነው 3ም ቀን ይታሰር 4ም ቀን ይታሰር ያንን ጊዜ ያሳለፈው እና ብዙ ነገሮች ደርሰውበታል። ብዙ ነገሮች ደርሰውበት ግን እዛ ጋር አብርሃም ቀለል አድርጎ ነው ያየው። ለምን እንደዛ ቀለል አድርጎ ያያል? ማየት የለበትም እንዴ? በቃ ለተፈጠረው ነገር ይቅርታ። እነ ኤፋ እነ ሩታ ባላጠፉት ነገር ኦዲየንሶች ብዙ ነገሮችን ስትሳደቡ ነበረ፣ ብዙ ነገሮችን ስትሉ ነበረ። እውነታን ሳትይዙ በሰው ላይ አትፍረዱ። በቃ እኔ የምናገረው በቃ ውስጤ ትንሽ የተሰማኝ በሰው ላይ አትፍረዱ ብዬ ነው የምለው። እና መፍረድ ማለት ኦዲየንስ ባልሽው ወይም ኦዲየንስ ወይ በተለያዩ ሰዎች መፍረድ አለ መፍረድ የራሳችሁ መብታችሁ ነው። ግን የምታፍሩበት ራሳችሁ ናችሁ ባደረጋችሁት ነገር ማለት ነው። ምክንያቱም በጣም ብዙ ነገር የተናገራችሁ ሰዎች ነበራችሁ። ልጅቷ በጠፋችበት ሰዓት በታገተችበት ሰዓት ታገተች ምናምን ብሎ ፎገሩና አይደል እንዴ የሰሩትን ሰርተው ማለት በጣም ብዙ ጥንቅጥ ውስጥ ነው የተገባው። ሁሉንም ነገር ላይ እንትን አንጸጸትም። ምክንያቱም እያንዳንዱ ነገር ሰውን ብላ ነው ያደረገችው። በዚህ ሁሉ ነገር አጥፍታ ስትመለስ ይቅርታ መጠየቅ ትታ እንትን እንኳን የጠፉት ሰዎች ማለት በደል እንኳን ለደረሰባቸው ሰዎች ይቅርታ አልጠየቀችም። ተደብቃም ቢሆን በዛ ሰዓት አልታገተችም። ካልታገተች ደግሞ እያንዳንዱን እንቅስቃሴ ታይ ነበር ማለት ነው። እያንዳንዱ ነገር ማን ምንም እየደረሰበት እንደነበረ በደል እየደረሰባቸው እንደሆነ እየተሰቃዩ እንደነበረ አብርሃም እየተንገላታ እንደነበረ እያየች ነበረ። ካልታገተች ማለት ነው። አልታገትኩም ነው ያለችው። የጠፋሁት አርግዬ ነው ያለችው። ስለዚህ እያንዳንዱ ነገር እያየች ነበረ። የሷን የጭካኔ ጥግ ማየት ይቻላል። ምክንያቱም አብርሃም ከሰው ጋር እየተጣላ እንደዛ እየተሰቃየ ዝም ብላ ነው ያየችው ሁሉንም ነገር ማለት ነው። የምር ጭንቅላት ቢኖራት የምር ለአብርሃም የምታስብለት ቢሆን ኖሮ እንደዛ ሳምንት ሙሉ ከሰው ጋር ሲጣላ ዝም ብላ አታይም ነበረ። ቢያንስ አንዱ ለቀን እንትን ካለች ነገሩ ሳቢያ በስበላ መምጣት ይችል ነበረ። ግን ያንን አላደረገችም። አሁን እኛ ስለነሱ አይመለከተንም። ግን ሌላው እኔ ኦዲየንሶች ወይም ፋሚሊ እንድታዩልን ወይም እንድትመለከቱልን የምፈልገው ነገር እንድትፈርዱ የምፈልገው ነገር የሩታን የዋህነት ነው። ያ ሁሉ ነገር ተደርጋ ራሱ ከአብርሃም ጋር ቆማ ማውራታ የሷን ትልቅነት ያሳያል። በቃ የሷን አዙሮ ሀሳቢነት አስተሳሰቧን ምን ያክል ንጹህ ሰው እንደሆነች ማየት ያስፈልጋል። ምክንያቱም እንደዛ የተበደለ ሰው እኔ ኤፍሬምም ጭምር ማለት ነው ይቅር ባዮች ናቸው። ግን አብርሃም ትንሽ እንኳን አልደበረውም፣ ሸም እንኳን አልያዘውም። እኔ እንጃ እኔ በእነሱ ፊት የመቆም አቅሙ አይኖረኝም ነበረ። ግን እነሱ እንደዛ አላደረጉም። ሁሉ ነገር ይቅር ብለውት ይቅርታ እንኳን እስኪጠይቃቸው አልጠበቁም እኮ። በስርዓት ነው አዙራ ለሱ እያሰበችለት ነው። ነገሮችን ለማስተካከል እየሞከረች ነው በራሷ አቅም ማለት ነው። እና አሁንም ቢሆን ነገሩ ድፍርስርስ ያለው በምክንያት ነው ብዬ አስባለሁ። ሁሉም እውነት ሊወጣ ነው ብዬ አስባለሁ። በዚህ አጋጣሚ የእያንዳንዱ ሰው እውነት አውጥቷል። ምን እንደሆነ አይተንበታል። ሜሪ ጀምሮ እነ ዳኒ እነ ኤፍሬም ሁላቸውም እነ ፈና ፈረንጁ እያንዳንዳችሁ ምን እያደረጋችሁ እንደነበረ እያየን ነበረ። ሁሉም የእጁን ያገኛል በቅርቡ ማለት በቃ ሁሉም ያስቀምጠው ነው የሚያገኘው። እና ዋናው እቺ ልጅ መጥፎ ሳይደርስባት እንደታሰበው ራሷ ላይ እንዳሟረተችው መጥፎ ሳይደርስባት መመለሷ ለሁሉም አሪፍ ነው፣ ለሁሉም ጥሩ ነው። ሁሉም ነፃ ወጥቷል። አይ ምን አለ መሰለ ላንዱ አሁን እዚህ ጋር እሷ በራሷ ሰዓት ጠፍታ ድምጿን አጥፍታ ስልክም ሲደወል ስልኳም አይሰራም እዚህ ጋር ያለውትም ብላ ወይም ደግሞ ቴክስት ጽፋ ራሱ የጠፋውበት ምክንያት እንዲ ነው ብላ ያለ ማለቷ በእውነት በደል የደረሰባቸውን ሰዎች በሙሉ ይቅርታ መጠየቅ አለባት ሄርሜላ። ለምን በሷ ምክንያት የተነሳ አብርሃም ከብዙ ሰዎች ጋር ተጣልቷል፣ ከብዙ ሰዎች ጋር ተቀያይሟል፣ ኢቭን ከወንድሙ ጋር ተቀያይሟል፣ ከነሩታ በሩታ ዙሪያ ያሉ ከነሱ ሰዎች ጋር ተቀያይሟል። እና አሁን እሷ ከብዙ ሰዎች ጋር በኔ ምክንያት ተቀያይመሃል እና በቃ ይቅርታ ብላ እነዛን የተቀያየሙ ሰዎችን ራሱ ሰብሰብ አድርጋ ማስታረቅ ነበረባት።
ግን እንደ ቀላል ነገር የጠፋሁት አርግዤ ነው ምናምን ብላ ለሱ ነው የጠየቀችው። ግን እሱን ራሱ ይቅርታ ከሰዎች ጋር በማጣላቴ ከወንድም ጋር በማጣላቴ እዚህ ደረጃ በማድረሴ ይቅርታ እንኳን ብላ አልጠየቀችውም። በቃ የጠፋሁበት ይሄ ምክንያት ነው ብላ ነው ቀለል አርጋ ያየችው። እንደዛ ማድረግ የለባትም። ብትቺ ወተሽ ያስቀየምሻቸውን ሰዎች ነገም በሌላ ዙሪያ ለመገናኘታቸው አይቀርም። የሰው ልጅ ተጣልታ አይቀርም፣ ተቀያይማ አይቀርም። ብዙ ነገሮች ስላሉ በመጥፎም በጥሩ መገናኘታቸው ስለማይቀር ብትቺ ወተሽ ያስቀየምሻቸውን ሰዎችን ይቅርታ ብትጠይቂ ደስ ይለኛል። እንደዛ ነው ብዬ የምለው። ሌላው ደግሞ ቡዜ በጣም እኔ እንጃ እኔ ይቅርታ አርጊልኝና ቡዜ እየወረድሽብኝ ነው። ምክንያቱም ካንቺ ማይጠበቅ ለነገሩ ይቅርታ አርጊልኝ፣ እኔ ካንቺ ምንም አልጠብቅም። ምክንያቱም በሌላ ሰው ሲሆን አሁን በእነ አብርሃም ምናምን ሲሆን ብዙ ነገር ያዙ ይልቀቁኛልሽ፣ ብዙ ነገር ተናገርሽ፣ ብዙ ነገር በቃ እኔ እንጃ መሆን ከሚገባሽ በላይ ነው የሆንሽው። እነ ኤፋ ጋር ሲሆን ግን ነገሩን ቀለል አድርገሽ በልዝብትነት ነው እየተመለከትሽ ያለሽው እና ኤፋ ራሱ ሲያወራ አንተ ዝም በል በዝምታ ተባበረኝ። ለምንድን ነው የሚተባበርሽ? ስንት ነገር ከደረሰበት ስንት ነገር ሲደርስበት ጣቢያ ታስሮ ስንት በደል ሲደርስበት ሲመታ ሲገረፍ ሄደሽ አይዞ ያላልሹ ሴትዮ ዛሬ ላይ ግን መጥቶ አብርሃምን ዴቨን ሲያወራ ጣልቃ ገብተሽ አንተ በዝምታ ተባበረኝ ብለሽ የምትይው ምን ማለት ነው? ምን ማለት ነው? ይሄ ካንቺ አይጠበቅም እንዴ? መብቱ ነው ሲያወሩ። ማን ነው ዳኒና ሶሪ ኤፋና ዴቭ ራሱ ሲያወሩ እናንተ በቃ ዝም በሉ። እኔ በውስጤ ብዙ ነገር አለ፣ ዝም በሉ፣ እኛ እናወራለን። ማውራት ከቻልሽ ኮንፊደንስ ካለሽ እዛው ፊት ለፊት ነው ማውራት ያለብሽ። ዞር አድርገሽ እነሱን አንተና አንተ በቃ አብረን እናወራለን ለምን ብለሽ ታያለሽ። ራስሽ ኮንፊደንስ ካለሽ እዛው ፊት ለፊት ነው መናገር ማውራት ያለብሽ። ያለሽን ሀሳብ ማውጣት ያለብሽ ፊት ለፊት ነው። ለምን ጓሮ ትዞሪያለሽ? ሲቀጥል ደግሞ በቃ አንተም ዝም በል፣ አፋቸው ላይ አትቁም፣ ያውሩበት፣ ሀሳባቸውን ያራምዱበት። በቃ እኔ ብቻ ነኝ ተሰሚ ብለሽ ነበር የምታስቢው። ትናንትና ግን የሚሰማሽ የሚያዳምጥሽ ሰው ስላጣሽ እኔና እናንተ እናወራለን ዝም በሉ ብለሽ ንግግራቸውን ልትገጂ አይገባም። ስለዚህ በዚህ ልክ አታስቢ ብዬ ነው ሁልጊዜ መልእክቴን የምናገረው። በቃ ጥፋት ካለብሽ እንደ ጥፋትሽ፣ ጥሩ ነገር ስትሰሪ ጥሩነትሽን አወራለሁ፣ መጥፎ ነገር ስትሰሪ ደግሞ መጥፎነትሽን አወራለሁ። እነሱ እንዳያወሩ አትከልኪያቸው። በቃ በውስጣቸው ያለውን ሀሳብ እንዳያወሩ ጭምር ነው እያደረገች ያለችው። ለምን ይሄን ታደርጋለሽ? እስኪ አውሩ እስኪ አንቺ ወስተሻሹ ነገር አውሩና ፍለፊት ታውራው። እውነትም አንቺ ካንቺ እንትን ካላ ጥሩ ነገር ከወጣ ወይም አስታራቂ ከሆንሽ እስኪ ሁሉም ይወጣልሻል። አንቺ አስታርቂያቸው። እውነትም ለጥሩ ነገር ከሆነ ውስጥሽ ላይ ያለው ጥሩ ነገር ከሆነ ታያቸው። እስኪ እነሱ እንዳይናገሩ ከልከለሻል። እነሱ አይናገሩ ካልሽ ደግሞ እስኪ አንቺ ጥሩ ነው የምትዩ ነገር አድርጊ። አብርሃምን መቆጣት ትችይ ነበር እኮ እንደዛም ባገረጀው እያለ ነበር አይደል? አብርሃምን ወንድምሽ ነው አይደል? እሱን ማገት ትችይ ነበር። ቢያንስ ተረጋጋ፣ ነገሮችን በሰከነ መንገድ እናስኪድ ብለሽ መናገር ትችይ ነበር። ያንን አላደረግሽም። ወይስ ልጆቹ ለምን ነፃ ወጡ? በሰላም ለምን ተፈቱ ነው? ለምን ሌላ እንግልት አልደረሰባቸውም ነው? በጣም ብዙ ነገር ደርሶባቸው ሊሆን ይችላል እኮ ለበቃ ስላልተነሳሱ በሰላም ዝም ስላሉ በቃ ምንም ያልደረሰባቸው ነው ይመስልሽ? አንድ ቀን እስር ቤት ገብተሽ ብታይ እኮ ታውቁ ነበረ የእስር ቤትን መከራና ችግር ማለት ነው። እና ከሁሉም በላይ ስም ይባል ነገር አለ፣ ስማቸውን ይጠፋ። ስለዚህ ያም ሆነ ፈጣሪ ስማቸውን በሰላም መልሶታል ማለት ፈጣሪነቱን አውጥቷል። ስማቸው ተመልሷል። የከፋ ነገር ሳይፈጠር መጥፎ ነገር ሳይደርስባቸው ቶሎ ሄርሜላን በመምጣቷ ነገሮች ተስተካክለዋል። ሄርሜላ በዚህ አጋጣሚ እናመሰግናለን። የመጣሽው ለራስሽ ጉዳይ ቢሆንም ማለት ነው። አዎ እኔ ምን መሰለክ ደግሞ አሁን እሷ ቡዜን እንዲል ልናገራት የምችለው ቢያንስ አብርሃም የተደረገው ነገር ጥሩ አይደለም። እውነትም እነሱ አግተዋት ቢሆን በዛ ልክ እንትን ነበረ። ግን አሁን ራሷ በራሷ ሰዓት ስለጠፋች ቢያንስ እንደ ባለ አእምሮ እንደውም ኤፋ ምን አለችው? ህሊናህን እዘዘው አለችው። ህሊናውን በጣም ያውቃል፣ ያዘዋል። ህሊናውን ስለሚያውቀው እንደፈለገ ያዘዋል። ህሊናሽን ያላወቅሽው አንቺ ነሽ። ህሊናሽን በራስሽ ማዘዝ ያልቻልሽው አንቺ ነሽ። ህሊና ቢኖርሽ ምን ማድረግ ትችይ ነበረ? አብርሃም ሄርሜላ ያደረገችው ነገር ጥሩ አይደለም። ብዙ ከወንድሞቻችን ጋር አስቀይማናለች፣ ከብዙ ከእህቶቻችን ጋር አስቀይማናለች። መደረግ የሌለበትን ነገር እንድናደርግ
መናገር የሌለብንን ነገር እንድንናገር ሁሉ አድርጋናለች። ስለዚህ በራሷ ሰዓት በራሷ ጊዜ ነው የጠፋችው፣ በራሷ ችግር ነው የጠፋችው። ስለዚህ ቤተሰብን ሰብሰብ አድርገን ይቅርታ እንድትጠይቅ እናድርግ ብለሽ መምከር ትቺ ነበረ፣ አይምሮ ካለሽ ማለት ነው። እንደዛ ማድረግ የምትቺ ሰው ነበርሽ፣ ግን ሆነሽ አልተገኘሽም። በቃ እኔ ለዛ ነው የተናገርኩሽ። ቢያንስ ወንድምሽን በቃ ነው ጥፋት ጠፍቷል ይቅርታ እንጠይቅ ብለሽ ራሱ ይቅርታ መጠየቅ ትቺ ነበረ። አንቺ ብዙ ሰዎችን አስቀይመሻል። እዛ ጋር ጥፋት በቃ አንቺ ምንም ነገር እንዳላጠፋሽ አብርሃምም ሄርሜላ ምንም እንዳላጠፉ ነገር ሽፋን እያደረግሽ ነው። አጥፊው እንደ ጥፋቱ በቃ ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። እዛ ጋር እናንተ ስታፌዙ ስላሾፋችሁ ነው። አሾፋችሁ ተብሎ እነሱ የቀልድ ቢያሾፉም እናንተ የምር አድርጋችሁ ብዙ ነገሮችን አድርጋችኋል። ኋላ ደግሞ እግዚአብሔር እውነታውን ሲወጣ እውነትና ምንድነው እያደረ ይወጣል የሚባል ነገር አለና በሰዓትና በጊዜ እውነቱ ሲወጣ ይቅርታ መጠየቅ ሲገባሽ አንቺ እነሱን ጭራሽ እንዳታወሩ እንዳትናገሩ ብዙ ነገሮችን እያደረግሽ ነው። በቃ እዛ ጋር ራሱ እኔ ሌላ ጊዜ ያዙኝ ልቀቁኝ ትይ ነበረ። ጥፋትሽን ስለምታቂ ምንም መናገር ስላልቻልሽ እኔ በዝምታ ነው ማልፈው ብለሽ በዝምታ ነው ማልፈው ብለሽ ዘጋሹ። ምክንያቱም የመናገሩ አቅም የለሽማ። ያደረግሽውን ነገር ስለምታቂ አቅሙም ስለሌለሽ ዝም ብለሽ እኔ በዝምታ ነው ማልፈው ብለሻልሽ። በቃ ምክንያቱም ታውቃለሽ እና ከቻላችሁ ሁላችሁም በአእምሯችሁ ለመጓዝ ሞክሩ። ዝም ብላችሁ በምትሰሙት ነገር ብቻ ሳይሆን የምትሰሙትን የምታዩትን ነገር በቃ አእምሮ አላችሁ አይደል? በሱ ባላንስ አድርጋችሁ ለመጓዝ ሞክሩ። እኛ ከዚህ በላይ ብዙ አናወራም። አሁንም ወተን እንድናወራ ያያደረጋችሁ ያላችሁ ተራሳችሁ ናችሁ እና በቻላችሁ ታቅም ስርዓታችሁን ለመያዝ ሞክሩ። ላለማውራት መምጣት አልነበረብሽም። ከመጣሽ በኋላ ደግሞ ያለው ውስጥሽ ላይ ያለውን እውነት የሚሆን ውሸት ማውራት ነበረብሽ። ከቻልሽ እውነት ማውራት፣ ካልቻልሽ መምጣት አልነበረብሽም። ስለዚህ ሁላችንም በሰላም ለመኖር ሩታን በሰላም እንድትኖር እኛ የምንፈልገው የሩታን ሰላም ነው። እኛ ሩታ ሰላም እንድትሆን ብቻ ነው የምንፈልገው። ማንም አጠገቧ እንድርስ አንፈልግም። ማንም እየተነሳ የሷን ህይወት እንዲበጠብጣት አንፈልግም። ስለዚህ ከሩታ አጠገብ ራቁ። በቃ የራሳችሁን ህይወት ኑሩ። ከፈለገ አብርሃም ከአንድ ሴት አይደለም ከ10 ሴት ማስረገዝ ይችላል። 10 ሴት ማስረገዝ ይችላል። ከ10 ሴት መውለድ ይችላል። ግን ከሩታ ራስ ብቻ ይራቅልን፣ ከሩታ ራስ ብቻ ይውረድልን፣ ከሩታ አጠገብ ብቻ ይራቅልን እንጂ ስለሱ አይመለከተንም። ስለዚህ በቻላችሁ ታቅም ከሩታ አጠገብ ራቁ። ኤፊ ከነሱ መከራከር ትታ ነገ ያለፋቸው በቃ ነገ ያለፋቸውና የራስን ህይወት ቀጥል። እኛ ከዚህ በላይ ምንም ልንላችሁ ነገር የለም። በቃ እኛም ከዚህ በላይ ምንም ምንላችሁ የለም። ለሩታና ለኤፋ ማስተላልፈው መልእክት አይምሮ ያለውን ሰው ነው እንግዲህ ማሰብ የሚችልን ሰው ነው መክሰስ የምትችሉት። እዛ ጋር ያሉት እንግዲህ አይምሮ ቢኖራቸው እናንተ ክስ ቦታም ስማችሁ በመጥፋቱ ክስ ቦታም እንዳትሄዱ ከፈለጉ እነሱ ይቅርታን መጠየቅ ይችሉ ነበረ። ግን ይቅርታን መጠየቅም ይቅርታን ስለማያውቁ እንደ በቃ አእምሮ እኔ እንጃ በቃ ቃላቱ ይከብደኛል። ማሰብ ካልቻሉ ማሰብ እንደማይችሉ ሰዎች አስባችሁ ተዋቸው። በቃ ከነሱ ጋር ክስ ላይና ታች መውጣት ምንም አያስፈልግም። ምን ጊዜም እናንተ ንጹህነታችሁ ታይቷል። ንጹህነታችሁን እንደያዛችሁ ቀጥሉ ብዬ ነው ምለው። ከነሱ ጋር ላይ ታች አትበሉ፣ አትድከሙ፣ ጊዜያችሁንም አታባክኑ ብዬ ማለት ነው የምወደው። እንግዲህ ቤተሰብ ከዚህ በላይ የምለው ነገር የለም። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ውድና ምርጥ የሆናችሁ የኔ ቤተሰቦች በያላችሁበት ሰላምና ጤናችሁ ብዝት ያለ ይሁን። ቀናችሁ ያማረ ይሁን። ሰላም ሁኑልኝ። ቻው።